ሰላም ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት ናችሁ? ሰላም ነው? ሰላም ነው። የጀመርነው ህንፃ እንግዲህ ይኸው እዚህ ደርሷል። ለተጠቃሚዎች ለማድረስ በመስራት ላይ እንገኛለን። ይህን ይመስላል እንግዲህ። እዚች ጋር ዘመናዊ ኦፕን ኪችን አለችን። የኦፕን ኪችናችን ደግሞ ሽታ ማስወገጃ መካኒካል እንደዚህ ጀምረናል። መካኒካል ይባላል። ይሄ ሽታ ማስወገጃ ነው። እዚህ ጋር ኦፕን ኪችን አለችን። ይሄ ሳሎን ነው። እንግዲህ ቤተሰቦች ጥራቱን የጠበቀ ህንፃ ነው እየሰራን ያለ ነው። ቪው ደግሞ ሲታይ እቺ ወደ ሜክሲኮችን ነው ቪዋችን። ይሄ ካንቲሊቨር ነው። በረንዳ ለዚህ አባወራ የተሰጠ በረንዳ ነው። ስክሪዳችን ይህን ይመስላል። እዚህ ላይ ደግሞ ፖርሲሊን ይሰራለታል። ይሄ ሁለተኛው አባወራ ነው። ባለ 3 መኝታ ነው። ይሄ ሜድስ ሩም ይባላል። የሰራተኛ መኝታ። ሳሎናችን እንዲህ ነው። ከዚያ ከባል አገር ከተወለድንበት መቼም አዲስ አይደል ጥሩ ሲበቅልበት ሸጋ ሲታይበት ዛሬ እንግዳ ሆነ ለየት ያለ ዘሩ ከሸጋው ሸጋ ከጥሩ ጥሩ አንቺን መፍጠሩ። ይሄ አንድ መኝታ ነው፣ የልጆች መኝታ። ይሄ ሁለተኛ የልጆች መኝታ ነው። ይሄም ቪው አለው። ይሄ ደግሞ በተለይ የሚያሳየን አፍሪካ ህብረትን ነው። ይሄው አፍሪካ ህብረታችን። ይሄ ገነት ሆቴል። ወደዚህ ዞር ስንል ደግሞ ወደ ሳር ቤት ነው እይታችን። ይሄ ባለ 3 መኝታ ነው። ይቺ ኮመን ባዝ ነች፣ የጋራ ሽንት ቤት። እዚህ ስንመጣ ደግሞ ይሄ ማስተር ቤድሩም ይባላል፣ ያባወራው። ይሄ ቶይሌት ሽንት ቤት ባዝ ነው፣ ሻወር። ይቺ ደግሞ መኝታ ቤቷ ነች ማለት ነው። ይሄን ይዞ እንግዲህ እዚህ ጋር ድሬሲንግ ሩም አለ፣ መልበሻ ክፍል። እንዲህ ስንወጣ ደግሞ ተመሳሳይ ሜክሲኮን ነው የምናየው። ቴራሳችን ይሄ ትልቅ ቴራስ ነው ያለው። ወደዚህ ስናይ መስቀል ፍላወር ወደ ቦሌ ነው የሚታየው። ግሩም ቪው አለው ማለት ነው። ይህን ይዘን ስንወርድ እንግዲህ ስክሪዳችንን በዚህ መልኩ እየሰራን እንገኛለን። ሰፋፊ መኝታ ቤቶች ናቸው ያሉት። ይሄም የጋራ ሽንት ቤት ነው። እዚህ ጋር ሃንዶሽ አለን። ይህ ኪችናችን ነው። ኪችን
ይሄ ደክት ነው፣ ኤሌክትሪክ እና የሳኒተሪ። እኚህ ሁለቱ ሊፍቶቻችን ናቸው። ይህ ጋርቤጅ ሹተር ይባላል፣ ቆሻሻ ማስወገጃ። በዚህ ነው ቆሻሻችን፣ የቤት ቆሻሻ ምናምን የምንጥለው፣ ጋርቤጅ ሹተር። ይቺ ደግሞ እንደምታዩት ቅልብጭ ያለች ባለ አንድ መኝታ። ይሄም እንግዲህ ይኸውላችሁ መካኒካሉ ይህንን ይመስላል። ኦፕን ኪችን ነች ይቺ። እዚህ ጋር ዘመናዊ ኦፕን ኪችን አለችን። ወደ ስንመጣ ይሄ ኮመን ባዝ ነው። ሳሎናችን ይህን ይመስላል። ወደዚህ ስንመጣ ይሄ መኝታ ቤቱ ነው። እንግዲህ እንደምታዩት ባለ አንድ ለወንደላጤ። ይኸው ባዙ። እዚህ ጋር ትንሽ ቴራስ እያለች ይችን እንግዲህ መጽሐፍ ማንበቢያ ቪውም አለው። ይኸውላችሁ አፍሪካ ህብረትን እና እንግዲህ ክቡራንና ክቡራት ውድ ቤተሰቦቻችን ቅዳሜን በእንደዚህ አይነት መልኩ ስራችንን እየገመገምን እንገኛለን። ይኸው ደግሞ ሌላ አንደኛ ቤታችን ሌላ አባወራ ቹት የሰራተኛችን ቤት ሜድስ ሩም ይባላል። ቹት እዚህ ጋር ደግሞ አንድ ኮመን ባዝ ሳሎናችን ያለ እንግዲህ ሳሎናችንም አሪፍ ቪው አለው። ይሄ እንግዲህ ወደ ቄራ ነው የሚዞረው። ኢንተርናሽናል ክሊኒካል ላቦራቶሪ ይላል። ፊቱ ወደ ቄራ ዞራል፣ ቡልጋሪያን ይዞ። እዚሁ ቆመን እንግዲህ እስረኛው ሚካኤልን በደንብ እናየዋለን። አፍሪካ ህብረት ያለው ቅዱስ ሚካኤል ቤተክርስቲያን ናቸው። ይህም ቴራስ አለው። እዚህ ጋር ኮመን ባዝ አለን። ወደዚህ ስንዞር ደግሞ ኪችናችን ነች እቺ። ወደዚህ ስንመጣ ሁለተኛ ቶይሌት ያው እዚህ የልጆች መኝታ ቤት ወደዚህ ስናና ደግሞ ማስተር ቤድሩም ይላል። እዚህ ነው ይኸው ባዙ። መኝታ ቤታችን ይህንን ይመስላል። ተመሳሳይ ቪው ነው ያለው ወደ ቄራ። እና ቤተሰቦች ይህንን ያህል ከሰባት አራቱን አይተናል። ሶስቱን ደግሞ በሌላ ቀን እናያለን፣ እንጎበኛለን። ስላዳመጣችሁኝ መልካም አመሰግናለሁ። መልካሙን ሁሉ ተመኘውላችሁ። ባይ ባይ።